የሰው ልጅ የተባለው ሰው ነው። ጌታ ሆይ ወልድ ነው። ወልድ ነው። ወልድ ነው። ወልድ ምን አለው ማለት ነው? መንፈስ አለው አይደለም? በዚህ ጥቅስ መሰረት እንዴ ወልድ መንፈስ አለው እኮ በዚህ ጥቅስ መሰረት። ያው አብ ቆይ ደራ እኔማ ዮሐንስ የሰው ልጅ የተባለው ወልድ ነው ካልከኝ ወልድ ምን አለው እዚህ ጋር? ወልድ የተባለው እኮ ስጋና ደም ነው ኡስታዝ። ገባኝ። ወልድ ምን አለው ይላል እዚህ ጋር። የሰው ልጅ የተባለው ስጋና ደም አለው እያለ ነው። ኦኬ የሰው ልጅ የተባለው ማነው እዚህ ጋር? አብ ነው ወይስ ወልድ ነው? የሰው ልጅ የተባለው ኢየሱስ ነው። ወልድ ነው ወይስ አብ ነው? አረ ኢየሱስ ነው የሚለው። ኢየሱስም ነው የሚለው። የሰው ልጅ በአባቱ ክብር ሲበላ ሲል አባቱ የሚለው ማንን ነው? አባቱ የሚለው አብን ነው። እሺ የሰው ልጅ የተባለው ኢየሱስ ነው አይደለም? ወልድ ነው ወይስ አብ ነው ጠየቁ። የሰው ልጅ የተባለውን እኮ ነው ወልድ የሚለው መጽሐፍ ቅዱስ። ስለዚህ የሰው ልጅ የተባለው አብ ነው ወይስ ወልድ ነው? የሰው ልጅ የሚባለው ለወልድ ነው የሚነገርለት እንጂ ለአብማ አይነገርለት። ወልድ ነው ወይስ አብ ነው ስለ አንድ ነገር ምርጫ ሰጠው። ኢኮኖሚይ አድርግ ነው። የሰው ልጅ የተባለው ወልድ ነው። የሰው ልጅ የተባለውማ ሰው ነው እኮ እንዴ። የሰው ልጅ የተባለው አብ ነው ወይስ ወልድ ነው? አረ ወልድ ነው አልኩኝ እኮ ኡስታዝ። ጌታ ሆይ ወልድ ስጋውን ካልበላችሁ ደሙን ካልጠጣችሁ ሲል ወልድ። ስለዚህ ወልድ ስጋና ደም ብቻ ሳይሆን ስጋና ደም ያለው ነው ማለት ነው። አይዴንቲቲ ነው። ችግር የለውም። ስጋና ደም ያለው ወልድ በመንፈሱ ደግሞ እዚሁ አብ ነው ይልሃል። ቆይ አንድ ተረጋጋ። የሰው ልጅ የተባለው ወልድ ከሆነ ወልድ ስጋና ደም አለው አይደለ እኮ። ስጋና ደሙ እኮ ነው ሰው የተባለው። ወልድ የሚለው ነገር የወልድ ስጋና ደም ይባል። የወልድ መተካከያ ላይ አገናዛቢ ዘርፍ ሆኖ ጄኔቲክ ፎርም የመጣው የሚለው አገናዛቢ የሚያሳየው ምኑን ነው? አብን ነው ወይስ ወልድን ነው የሚያሳየው? ስጋና ደም የሚለው ወልድን ነው አይደለም? ጥያቄው ከነገር ስጋና ደም ያለው ወልድ ምትለው የሚል ነገር አገናዛቢ ዘርፍ ያለው ጄኔቲክ ፎርም ያለው አይደንቲቲ አብ ነው ወይስ ወልድ ነው? አልገባኝም። እስቲ ድገምልኝ። ለዛ ነው ሳይገባ ነው የምትመልሰው። ልድገምልህ አንዴ። የሰው ልጅ ስጋውን ካልበላችሁ ደሙን ካልጠጣችሁ ይላል አይደል ጥቅሱ? የሰው ልጅ በሚለው ፋንታ የሰው ልጅ የተባለው አብ ነው ወይስ ወልድ ነው አይደል? እኮ ወልድ ነው እኮ። ያ ስጋና ደም ያለው ወልድ ነው። ተካውና የወልድን ስጋና ደም ካልበላችሁ ሲል ወልድ የሚባለው የሚል ነገር አገናዛቢ ዘርፍ ያለበት አይደንቲቲ ማን ነው? በመንፈሱ ነው። አውቀ ነው አይደል? ሰው እየታዘበ እኮ እኔ እኮ መልሼ አይደለም። ስጋና ደም በዛ ወልድ ምንድን ነው? ስጋና ደም ነው እኮ። ወልድ ምንድን ነው አልኩ። ወልድ ምንድን ነው ብሎ ሲጠይቅ ሰው ነው እኮ። ያ ሰው ነው አልኩኝ እኮ። መንፈሳ የለውም አለው። መንፈሱንማ ይኸው አብ አለው እኮ ዝቅ ብሎ። የቱ ጋር ነው አብ ያለው? ቁጥር 57 ላይ እኮ ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው እንደመሆን አለ። አብ የተነሳ ሕያው እንደመሆን ይላል እንጂ መንፈሱ አብ ነው ይላል እዚህ ጥቅስ ላይ 7 ላይ እኮ ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው እንደመሆን አይልም እኮ አለ እንጂ መንፈሱ አብ ነው ይላል እዚህ ጋር። አብ ነው ይላል ወይ? ሕያው አብ ነው ሕያው ያደረገኝ እያለ እኮ ነው። እሱማ ከኔ የተነሳ እናንተም ደግሞ ምን ትሆናላችሁ አለ። እኛ ደግሞ ከመብላት የተነሳ ነው። ስለዚህ የእኛ መንፈስ ወልድ ነው ማለት አይደለም። ታዲያ እንደዛ ማለት ስለማስነሳት አይደለም። እኛ ያንን ሕያው አብ የተገለጠበትን ስንካፈል ነው። ስትካፈል ሕያው ትሆናለህ አይደለ? ስጋና ደሙን ስካፈል ሕያው ሆናለሁ። ለምን? የመለኮት ባህሪ ተካፋይ ነው። የወልድና የአብ መንፈስ ነው ማለት አይደለም። ልክ አይደለም። ሎጂክ ማለት ነው። ይህ የሚያሳየው እኔ ከአብ የተነሳ ሕያው እንደመሆንም የሚበላኝም እንዲሁ
ከእኔ የተነሳ ሕያው ይሆናል የሚለው ነገር የእኛ መንፈስ የወልድና የአብ መንፈስ እንደሆነ እንደማያሳይ ሁሉ ኢየሱስ ከአብ የተነሳ እኔ ሕያው ነኝ ሲል የክርስቶስ መንፈስ የአብ መንፈስ ለመሆኑ ማስረጃ መሆን አይችልም። ዮሐንስ ወንጌል 6:57 ላይ ያለ አሁን ተመለስና ዮሐንስ ወንጌል 6:53 ላይ ገባ። ተመለስ። ሌላ ልጨምርም እዚሁ ላይ እንዳንጨርስ፣ እዚሁ ላይ እንጨርስ። ፎርም ማንን ነው የሚያመለክተው? አይደንቲቲ ማንን ነው ስለ ወልድ ነው አልከኝ አይደለ እኮ። ፊዚካል ቦዲ እኮ ሰው ይባላል በመጽሐፍ ቅዱስ ነው። አልጠየኩም። የሰው ልጅ ማለት ከማርያም የተወለደው እኮ የሰው ልጅ የሚለው ስጋና ደሙን ነው አልኩ እኮ። ስጋና ደምን ሳይሆን ያ የሰው ልጅ የሚባለው ስጋና ደም አለው ይላል። እዛ ላይ እንዴት ታደርገዋለህ? ስጋና ደም እኮ ስጋና ደም አለው ማለት እኮ በዛ ስጋና ደም የሚኖር ደግሞ አለ ማለት ነው። ስለዚህ የሰው ልጅ የሚለው በስጋና በደም የሚኖረው ማለት ነው። የሰው ልጅ የተባለው በስጋና በደም ውስጥ ያለው አምላክ ነው። ነው እዚህ ጋር ያለው የሰው ልጅ ስጋውን ካልበላችሁ ደም የሰው ልጅ ምን አለው ማለት ነው። የሰው ልጅ ስጋና ደም አለውና ነው ማለት ስጋና ደም የለም አለውና ነው ማለት ልዩነት የለውም። አለው አንተ መንፈስ አለህ ማለትና አንተ መንፈስ ነህ ማለት ምንድነው ልዩነቱ? እኔ መንፈስ አለኝና እኔ መንፈስ ነኝ ተመሳሳይ ነው። መንፈስ መሆን ይችላለሁ፣ ነገር ግን መንፈስ አለኝ ማለት መንፈስ አለኝ ስትል አንተ መንፈስ ወይስ ምሳሌ ብላና ኡስታዝ እቀጥላለሁ። እስከዛ ከሌላ ሰው ጋር ቀጥል። አመለጥክ ማለት ነው። በመሳሳባ አመለጥክ ማለት ነው። ዋና ጥያቄ እሱ አልነበረም። አይ ከልቤም ደግሞ እየሰማው አይደለም። አንድ ነገር ልናገር። ማንም ያወራው ተገለ ቤሪያ ነኝ። አንድ ነገር ሳይወጣ ልጁ የሆነ ነገር ላሳየው ታሳየዋለህ። ግን ነጥቡ ገብቷል። ቤሪያ በትክክል እኔ ገብቶኛል። ማለት ያ ስጋና ደም በራሱ ነፍስ የለውም ማለት ግን የሰው ልጅ ስጋው በራሱ ነፍስ የለውም ብሎ ስለ የሰው ልጅ የሚሉት እነሱ ስጋና ደሙን ብቻ ነው የሚያው ሰው የሚሉት ስጋና ደሙን ብቻ ነው። ውስጥ ያለው መንፈሱ ሰው አይሉትም እነሱ አብ ነው ብለው ነው የሚያምኑት። የሰው ልጅ ስጋውን ካልበላ እንደዛ ከሆነ እንደዛ ከሆነ ታዲያ ዮሐንስ 10:17 ላይ ነፍሴን ደግሞ አነሳት ዘንድ አኖራለሁለት ስለዚህ አብ ይወደኛል ይላል። ወይድ ታዲያ ነፍሴ ብሎ የሚጠራው ምንድን ነው? አብ ብሎ የሚጠራው ምንድን ነው ብሎ መጠየቅ ነው። ነፍሴ ሲል የስጋውን ሕያውነት ነው። አብ ሲል ለዛ ሰውነት ስልጣን የሰጠውን አካል ነው፣ ወይንም መለኮትን ማለት ነው። ስለዚህ ነፍሴ ብሎ ስጋው በራሱ ሕያውነት እንዳለው ተናግሯል። ሙሉ ሰው ነው። እነሱ ሙሉ ሰው ነው ብላ ክርስቶስ ኢየሱስ ማለት ምን ማለት መሰለህ? በእነሱ ትምህርት አንተ አካል አለ አይደለ? የአካልህ ይሄ ውጭው ያለው የአካሉ ወልድ ይባላል፣ ውስጡ ያለው መንፈሱ ደግሞ አብ ይባላል። እንደዛ ብለው ነው የሚያምኑት። አብና ወልድ ማለት ልክ ነፍስና ስጋ ነው አድርገው የሚጠቀሙት። ሉቃስ ወንጌል 23:46 አንድ ያውጣልኝ ቤሪያዬ 23:46 እንቅልፍ አይተኛም አሁን ከዚህ በኋላ ማለት ነው። ይሄ በጣም ከባድ እንትን ውስጥ ነው የገባው። ኮንሲኩዌንስ አምሲርን ተክቻለሁ። ይኸው አለ አምሲር። ኦኬ ይወያያል፣ ይቀጥላል። ወንድም አምሲር ቀጥል። ሰላም እያለሁ ወይ? ሰላም፣ እንዴት ነህ? ሰላም ነው። ደህና ነው ወይ? ሰላም ነኝ አለሁ። አልሐምዱሊላህ። ገብቷል ጥያቄው? አይ ጥያቄውማ ገብቶኛል። አንተም እኮ ታውቀዋለህ መልሱን። እያወቅህ ነው እኮ ወይ? ፐርሰናሊቲ እያወቅህ ነው። ምን መሰለህ? ፐርሰናሊ። ኧረ ተረጋጋ እንዴ! ምን ሆነ? አይ ቆይ ልጨርሳ። ወደ ጥያቄ ሉቃስ ቆይ ልጨርስልህ። በተታ አይፈቀድም። ቆይ በእርሱ ህይወት ነበረች ይላል አይደል? ዮሐንስ ወንጌል 5:53 ግባ። ዮሐንስ ወንጌል 6:53 ግባ። በእርሱ ህይወት ነበረች ይላል አይደል? ኧረ ወደ ጭቅጭቅ አትሂድ። ምን ሆናል? አምሴ ትልቅ ሰው እኔ ጭቅጭቅ ትለዋለህ እንዴ? እኔ እኮ የገባሁት አንተ አሁን ምንድን ነው? ዮሐንስ ወንጌል 6:53 ላይ ነው ያለ ነው። እዛ ላይ ጨርስ መጀመሪያ።
ዮሐንስ ወንጌል 6:53 ላይ የሰውን ልጅ ስጋውን ካልበላችሁ ደሙን ካልጠጣችሁ ሲል የሰው ልጅ የተባለው አብ ነው ወይስ ወልድ ነው? ልጁ ነው። ኦኬ፣ ልጁ ስጋና ደም አለው? አዎ። ልጁ ስጋና ደም ያለው ምንድን ነው? ኦንቶሎጂካሊ ምን ለማለት ፈልገህ ነው? ምንድን ነው የጠየቁ? ማነው አይደለም የጠየቁ? አልገባኝም። ምንድን ነው አሉ? ምንድን ነው? አንተ ምንድን ነህ? ሰው። ኦኬ፣ ጥሩ። ሰው ስትባል አንተ ስጋና ደም አለ የለህም? አለኝ። ስጋና ደም ያለህ አንተ ምንድን ነህ? ሰው እኮ። ያ ሰው ምንድን ነው? ሰው እኮ ያ ሰው ምንድን ነው? ምንድን ነው አለው የሚባለው ነገር? የጄኔቲክ ፎርም ያለው ምንድን ነው? ምንድን ነው አለው የምትለኝ? መንፈስ። ለምሳሌ ስጋና ደም አለ። አሁን ለምሳሌ አንተ ስትሞት ስጋና ደም አፈር ይሆናል አይደል? ወደ ላይ የሚሄደው ምንድን ነው? ወደ ላይ የምትሄደው አንተ ማነህ? ምንድን ነህ? ነፍስን ወደ ላይ ትሄዳለህ። ጥሩ። ይህን ከተገነዘብከው ዮሐንስ ወንጌል ምዕራፍ 6:53 ላይ የሰው ልጅ ስጋና ደም አለው ሲባል የሰው ልጅ የተባለ ወልድ ከሆነ ስጋና ደም ያለው ወልድ ምንድን ነው? ሰው። ኦኬ፣ ያ ሰው ምንድን ነው? ምን አለው ውስጡ? የዘላለም ሕይወት አለው። ምን አለው ውስጡ ነው ያልኩህ? የጠየቁ የዘላለም ሕይወት ነፍስ አለው። ኦኬ፣ ያ ነፍስ አብ ነው? ያ ነፍስ የአብ ከአብ ወጥቶ የመጣ ነው። አብ ነው ወይ ነው የምልህ? ያ ነፍስ ከአብ ወጥቶ የመጣ የአብ ነው። ከአብ ወጥቶ የመጣ ነው። አብ ነው ወይስ አይደለም ነው ጥያቄው። ነገርኩህ እኮ ከአብ የወጣ አብ ነው ወይስ አይደለም ነው ጠየቁ። የሶር ነው ከአብ የወጣ ይላል መጽሐፍ ቅዱስ። ገባኝ። አብ ነው ወይስ አይደለም? ይኸውልህ ከአብ የወጣ ህይወት የአብ ህይወት ነው። አልጠየኩም። እሱን ከአብ የወጣ ነው። ነፍሱን የጠየቀኝ እኮ ስለ ነፍሱን የጠየቀኝ አብ ነው ወይስ አይደለም? የአብ ህይወት ነው አልኩህ እኮ። አብ ነው ወይስ አይደለም ነው ያልኩህ የጠየቁ። እኔ ደግሞ የአብ ህይወት ነው ይላል መጽሐፉ ላይ። አብ ነው ወይስ አይደለም ነው የጠየቁ። አሁን ተመልከቱ፣ የሐዋርያ ቤተክርስቲያን ያላቸው ልጆች ውስጥ ያለው የአብ ህይወት ከአብ ወይ ጉድ! የአብ ህይወት ነው ካልኩ የአብ ህይወት ነው ይላል። አዳምጣው። ይኸውላችሁ እንግዲህ የአብ ህይወት ነው። ፕሮቴስታንቶች ወጥቶ የመጣ የዘላለም ህይወት የአብ ህይወት ነው። ተረጋጋው። እረጋጋለሁ። ያልተጻፈ አልመልስልህማ። ቆይ ተረጋጋው። ምንድን ነው የሚሉት መሰላችሁ? በእምነታቸው ቆይ አንዴ ተረጋጋ። ሰው እያዳመጠ ነው ያለው፣ ይታዘበሃል። እንግዲህ አዳምጡት በደምብ። አይደለም ስም ማጥፋት እኔ ልናገር ስለ ራሴ። ውስጡ ያለው መንፈስ ምንድን ነው እያለ ነው ያለው? አብ አይደለም ብሎ ክዷል። እንግዲህ እዚህ ጋር ተመልከቱ። ውስጡ ያለው መንፈስ አብ ወይስ አይደለም? በኢየሱስ አስተምሮ እንትን ብላል ሄዳል። ስልክ ገብቶብህ ነው? እንደኛ ሰው ስጋ ነፍስ መንፈስ ያለው አድርገህ ከጠየቀኝ ከኛ ጋር እያይዘህ አትጠይቀኝ። ስለኛ አይነት ሰው አይደለም። ውስጡ ያለው መንፈስ አብ ነው ወይስ አይደለም? አብ ነው። ስለዚህ ውስጡ ያለው መንፈስ የመለኮት ሙላት በሰውነት ተገልጦ ይኖራል። እግዚአብሔር ሙላት ሁሉ በእርሱ እንዲኖር ይላል። ማብራሪያ ስፈልግ ሰጥኛል። ቆይ ተረጋጋኝ። ሰው እያዳመጠ ነው። እያዳመጠኝ ነው። ኢየሱስ ውስጥ ያለው መንፈስ እኔም እስከ ዓለም ፍጻሜ ከእናንተ ጋር ሆናለሁ ያለው ያልጠየቅኩህን ያልበላኝን አትደግ። መለኮታዊ ኃይሉ ነው። ኧረ ዝም ብለህ አታውራ። ከራስ ጋር አታውራ። ከራስ ጋር ወይ እኔ እንደዛ አላልኩም እኮ። ኧረ እየታዘቡ ነው። የሐዋርያ ቤተክርስቲያንን ወክለን የመጣው ይታዘቡኝ፣ ግን እንትን አትበለኝ። እንትን አትበላ። አዳምጣ። ያልጠየቅኩህን ነው እያወራ ያለው። ይኸው የሐዋርያ ቤተክርስቲያን ልጆች እየሰማችሁ ነው። እናያድ አትጠይቀኝም። ኢየሱስን ተራ ሰው ለማድረግ እየሞከርክ ስለሆነ እንደኛ ሰው አይደለም። ኢየሱስ ሁለተኛው ሰው ነው። ቆይ ተረጋጋ። ልክ እንደኔ ስጋና ደም ነፍስ አለው። ግን እንደኔ አይደለም። አልጠየቅኩማ። ያልበላኝን ነው አልጠየቅኩም። እንድታውቅ ብዬ ነው። እኔ ከአንተ በላይ አውቀዋለሁ ስለ ሐዋርያ ቤተክርስቲያን እኮ። እያወቅህ እኮ ነው የምታውቀው። ስለዚህ አትነግረኝም እኮ ነው የምነግርህ። አሁን ማብራሪያውን እኮ እያወቅህ ነው። ጥያቄውን መልስ። እሺ ቀጥል። ጥያቄውን ጠይቅ። እሺ
ፈልገን የገባው ፈልጌ ነው የገባሁት። ስለዚህ በጣም ጥያቄ ስትደነባበሩ ነበር። አሁን የተደነባበርክ ነው ያለ ነገርኩህ እኮ የኢየሱስ ህይወት የዘላለም ህይወት ይሰጣል። የኛ ህይወት ግን እንደኛ የዘላለም ህይወት መስጠት አይችልም። አንተ ዝም ብሎ ማውራት ይቻላል። እሰጥሃለሁ ደቂቃ ከፈለግ መስበክ ቀጥል። ስለዚህ አሁን ጥያቄውን ብቻ ላይ ፎከስ አድርግ። ያ የሰው ልጅ የተባለው ወልድ የተባለው ስጋና ደም አለው አይደለ? እንደ ስንት የጠየቀኛው እኮ ነው። አሁን አብ ነው ወይስ አይደለም ነው ያለው? በመንፈሱ አብ ነው። እሺ ውስጥ ያለው መንፈስ አብ ነው ወይስ አይደለም ነው የጠየቁ? ክርስቶስ ውስጥ ያለው አብ ነው። ሌላ ሁለት መንፈስ እኮ የለውም ኢየሱስ። ቤሪያ ያወጣልኝ የሉቃስ ወንጌል ምዕራፍ 23 ቁጥር 46 ያወጣልኝ አንዴ። ቤሪያ ያወጣልኝ አንዴ 23 እንግሊዝኛውን አወጣልኝ አንዴ። ኢየሱስ ሁለት መንፈስ የለውም። ኦኬ ለማን ነው መንፈሱን አደራ ብሎ የሰጠው? ለማን ነው? ሉቃስ 23:46 ነፍሱን መንፈሱን ግሪኩ ነፍሱን ኖማ እንግሊዝኛውን አውጣለች፣ ግሪኩን አውጣለች። ነፍሱን የሰጠው መንፈሱን ይላል። መንፈሱን ያው ነው እኮ መንፈስና ኢንተርቼንጀብል ስለሆነ ቆይ ኢንተርቼንጀብል ስለሆነ ተረጋጋ። ነፍሱን ሰጠ ነው። ነፍሱን ነው የሚለው እንጂ መንፈሱን አይልም ብለሃል። አሁን መንፈሱን ይላል አይልም የሚለው መንፈሱን ቢልም ቆይ ኧረ ቀስ ብለህ አውራ። ሰው ከሆነ አንተ ትልቅ ሰው እኮ ቢያንስ ተረጋጋ። እድሜም እኮ ያስተምራል። አንዳንዴ ተረጋግተህ አውራ። ቤት አታደርጉት። ጀማ ትንሽ ፍሬ ራስ ወይ እኔም ዝቅ አታድርገኝ። መረጋጋት አልቻልክም እኮ አሁን በነጥቡ ላይ ተረጋግቼ ነው የማወራ። እሺ ቀስ በል ሪስፔክት እያደረኩ ነው። ሉቃስ 23:46 ላይ መንፈሱ ነው የሚለው ወይስ ነፍሱ ነው የሚለው? ኢንተርቼንጀብል ነው። ኦኬ መንፈሱ ነው ወይስ ነፍሱ ነው የሚለው ነው የጠየቁት ጥያቄ። ነገርኩህ፣ ኢንተርቼንጀብል ነው። የትኛውን ነው የሚለው? የትኛውን ነው የሚለው? ትክክለኛው አንብብልኛ። እሺ ሉቃስ 23:46 አንብብለት ቤሪያዬ። ኦኬ ማይ ስፒሪት ነው የሚለው ወይንም ሙሉን አንብበው። ሙሉን አንብበው። ምንድን ነው የሚለው? አንብብለት። መንፈሴን በእጅ አደራ አሳልፌ እሰጣለሁ ብሎ መንፈሱን ሰጠን የሚለው ምንድን ነው? እንዲነበብል የምትፈልገው ሌላ? ኮማንድ ማይ ስፒሪት ብሎ ነው የሚያስቀምጠው። ሰይድ ዞስ ሂ ጊቭ አፕ ደ ጎስት ብሎ ነው የሚያስቀምጠው። ስፒሪት ብሎ ነው የሚያስቀምጠው። እሺ ተመለስ አምሲር። አምሲር ተመለስ። እንግዲህ እየሰማችሁት ነው። ደራ እየሰማው ነው አይደለ? ኢንሻላህ ዩቱብ ላይ ልቀቁልን። ይችን ነገር አሪፍ ትምህርት ናት። አምሲር አለ ተደውሎበት ነው መሰለኝ። ይሄ ኦኔል ጂሰስ የሚባለው ነው እንዴ? ረወየው እነዚህ ጋር እኮ ማውራት ራሱ ደግሞ ይመቸኛል ማለት ይሄ እኮ ወይድ ማጋጨት እኮ ነው። መጽሐፍ ቅዱስ ውስጥ የኢየሱስ ክርስቶስን ማንነትን ከአብ ጋር ማጋጨት እኮ ነው። ኢየሱስ የዮሐንስ ወንጌል ምዕራፍ 10 ቁጥር 17 ላይ ነፍሴ ወይም መንፈሴና አብ ብሎ ለይቷል። ስለዚህ በነፍሴ ላይ ስልጣን አለኝ አለ። እንዲሁ ደግሞ በሌላ ክፍል ላይ ኢየሱስ የራሱን ነፍስ ወይንም ማንነት እንዳለው ተናግሯል። ታዲያ እነዚህ ክፍሎችን እንደገና በመንፈሱ ተጨነቀ ይላል። ታዲያ አብ ተጨነቀ ነው ወይንም ታወከ ይላል። ታወከ የሚለው ወይድ ይሄ ለምሳሌ መርከቡ ላይ ያሉት ሐዋርያት በተጨነቁ ጊዜ ወይንም በታወቁ ጊዜ ወይንም ሄሮድስ ሕፃኑ ተወለደ ሲባል 70 ሰገል በሰጡት ጊዜ እንደታወከ ማለት እንደዛ አይነት ቃል ነው የሚጠቀሙ። ታዲያ አብ ታወከ ነው። ዕብራውያን መጽሐፍ ምዕራፍ 1 ላይ እንዲሁ መከራ ይቀበል ዘንድ ከመላእክት አነሰ ይላል። መከራውን ወይንም የሞትን መከራ የተቀበለው አብ ነው። በምን አይነት መልኩ ነው ኢየሱስ በራሱ ነፍስ ወይንም መንፈስ ህይወት ከሌለው በምን አይነት መልኩ ነው መጽሐፍ ቅዱስ ላይ ያለውን እንዳለ ኮምፕሊትሊ መሻር ነው። ይሄ የማያስኬድ መንገድ ነው። አለይኩም ወራህመቱላሂ ወበረካቱ። አፏን 2 ደቂቃ ስጡን። የማስታወቂያ ሰዓት ስለሆነ 2 ደቂቃ ብቻ ስጡንና ትመለሳላችሁ ወደ ሞዴሬሽን። ሹክረን ጀዚራ። አሰላሙ አለይኩም ያጀማ።
ከኡስታዝ ወሂድ ህክመተ ኢስላም ማህበር ነው ማስታወቂያ የምነግራቸው። አንደኛ ኡስታዝ ወሂድን ፎሎ አድርጉት። ፎሎ አድርገን 1 ሚሊዮን ቻሌንጅ ከፍተናል። 1 ሚሊዮን እና ከዛ በላይ እናደርሰው። ፎሎ አድርጉት። እሱ ስላለ ነው ይህንን የምታዩት። በሱ ስር ባለ ደርስ ያሉ ወንድሞች ስላሉ እየተማረን ስላለን ይሄ የዳዕዋ ስራ እየተሰራ ያለው። ስለዚህ ፎሎ አድርጉት። 1600 ሰው አለ። አሁኑኑ እየገባችሁ ፎሎ አድርጉት። ዋናው መልእክቴ ግን ወሂድ ህክመተ ኢስላም ማህበር የሚል የሰለምቴዎች ማህበር አለ። ወሂድ ህክመተ ኢስላም የሰለምቴዎች ማህበር አለ። ማህበራችን ከተቋቋመ ቆየት ብሏል። እውቅና ያለው ማህበር ነው። ብዙዎቻችሁ እንደምታውቁት እርግጠኛ ነኝ። ማህበራችንን ሰፖርት እንድታደርጉ ታላቅ ጥሪ እያደረግን አገር ቤት ያላችሁ ከ300 የኢትዮጵያ ብር ጀምሮ በመክፈል አባል መሆን ይቻላል። ወርሃዊ ክፍያ ነው። እደግመዋለሁ፣ ወርሃዊ ክፍያ ነው። ያንን ወርሃዊ ክፍያ ስትፈልጉ በአመት ስትፈልጉ በየወር መክፈል ይቻላል። ውጭ ሀገር ያላችሁ ደግሞ ከ1000 የኢትዮጵያ ብር ጀምሮ አባል እየሆናችሁ እየገባችሁ ያንን እየከፈላችሁ መሆን ይቻላል። ይሄንን የምታደርጉት ሰለምቴ ወገኖቻችሁን ሰፖርት ለማድረግ ነው። ከማህበሩ ጋር በመሆን ማህበሩ የራሱን ህንፃ ገንብቶ ኦልሞስት ቀለምና ፈርኒቸር ማስገባት ነው የቀረው። በቅርብ ቀን ቪዲዮ ይለቀቃል። ቴሌግራም ላይ ይለቀቃል፣ እዚህ ቲክቶክ ላይ ይለቀቃል። ከዛ ውጭ ያለውን በእለት የሚበሉበት ሲወጡ የሻይ አንዳንድ የልብስ የምን የሚሆናቸውን ነገር ሰፖርት እናድርጋቸው። በአንድ ሰው ብቻ ሊሰራ የማይችል ስራ ነው እና ማህበሩን ሰፖርት በማድረግ በአባልነት ሰፖርት በማድረግ የራሳችሁን አቋም እንድሰጡ እንፈልጋለን። እገዛችሁን እንፈልጋለን። አላህ ደግሞ ያግዛችሁ። ይሄ ራሱ አጀር ነው። ከአላህ አጀር ታገኙበታላችሁ። ሰደቃ ነው። ሊንክ ኮኔክት አደርጋችኋለሁ። ቴሌግራም ውስጥ አስገባችኋለሁ። ስማችሁንና ስልክ ቁጥራችሁን እያደረጋችሁ ወርሃዊ የምትከፍሉትን ክፍያ ንያችሁን ታስቀምጣላችሁ። አካውንት ቴሌግራም ላይ አለ። ይኸው ፊት ለፊት ነው የምንናገረው። አትብዘዙ። ይሄንን በማድረግ ከአላህ ምንዳና አጀራችሁን እንድትሰበስቡ ታላቅ ጥሪያችን እናደርጋለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወአለይኩም ሰላም ካቱ ያ ጀማዓ ያው ከአሁን በፊት መቼም ሰው ለአላህ ብሎ የሰራው መናገሩ ጥሩ አይደለም። ይሄ 1 ሚሊዮን ቻሌንጅ እናስገባው የሚለውን ሁላችሁም ፎሎ አስደርጉ። ኡስታዝን ባለፈ የወንድም ሆሱ 360,000 ነበረ። እንግዲህ ንጽጽር ላይ የሚሰራ ሰው በየጊዜው ላይቭ አይገባም ወይም ረጅም ሰዓት ቲክቶክ ላይ ስለሌለ ወንድማችን እሱ ደግሞ ረጅም ሰዓት ላይቭ ላይ ስለሚቆይ ሰዎች እንዲጠቀሙ በሚል ቻሌንጅ ጀመርኩኝ። በእርግጥ እኔ ቻሌንጁን የጀመርኩት ያው አመስግኑ ምናምን ለማለት ፈልጌ አይደለም። 362,000 አካባቢ ነበረ። አሁን 780 ምናምን ሺህ ኦልሞስት ወደ 800,000 ገብቷል። በዚህ ደስ ብሎኛል። 1 ሚሊዮን የሚል ነበር የጀመርኩት እና ስለዚህ ኡስታዝ ያው ቲክቶክ ላይ መጣ ሂደት ስለምትል ነው። ምናልባት ከዚህ በኋላ ጥሩ ጊዜ ይኖራል ብዬ እንትን እላለሁኝ። ቻሌንጁን ተቀላቅላችሁ 1 ሚሊዮን እናስገባ የሚለውን እንትን እንላለን። ሁላችሁም ቪዲዮ ስሩ፣ እኔም ቪዲዮ ሰራለሁ ኢንሻአላህ። ወንድማችን አብደል ሀይ ወይም በላዩ የተናገረውን ሰምታችኋል። ሰፖርት ማድረግ ለምትፈልጉ ሰፖርት አድርጉ። እኔ እንኳን ሌላ እንትን ውስጥ አለሁኝ፣ ሌላ ቻሪቲ ውስጥ አለሁኝ። በወር 60 ሪያል የሚከፈልበት ሌላ ቻሪቲ ውስጥ አለሁኝ። ሁላችሁም በቻላችሁበት እንትን በሉ። ያው ሸቃላ ስለሆንኩኝ አቅሜ ስለማይችል 2 ቦታ አልገባም። ተግባብተናል። ስለዚህ ጥሩ ነው። ሂዳያ ውስጥ ነው አይደል ያለሽው አንቺ? አዎ ሂዳያ ውስጥ ነው ያለው። የኛ ሰዎች ናቸው፣ የኛ ወንድሞች እናቶች ናቸው፣ መሬት ላይ የሚሰሩ ናቸው። እኛ ኦንላይን ነው የምንሰራው። በቃ ይሄ ነው ልዩነታችን እንጂ አካሄድ ልዩነት እንጂ አላማችን ሁላችንም ዲኑ ኢስላምን ከፍ ማድረግ ነው፣ የኢስላምን ባንዲራ ማውለብለብ ነው እና ምንም ችግር የለውም። እኛም ራሳችን እስቲ ኢንሻላህ ሲመቻችልን ሂዳያን ደግሞ የሆነ ሰዓት ላይ ፈንድሬዚንግ ምናምን እስቲ ከወንድሞቼ ጋር አነጋገርና ከነ ያህያ ጋር እና ከነ ውስታዞች ጋር ለእነሱም ራሳቸው መሬት ላይ እንደሚሰሩት እየተዳከሙ ነው። ብዙ ጊዜ መሬት ላይ ገጠሩ ክፍል ነው እነሱ ደግሞ እያተኮሩ ያሉት። እኛ ኦንላይን ኮርስ ስለምንሰጥ ሰለምቴዎችን ስለምንረዳ እንጂ የእነሱ ምንትን ወደኋላ የሚባል አይደለም። ደግሞ ከኛም ቀድሞም የነበሩ ወንድሞች ናቸው። እንደምታውቃቸው በጣም መተናነስ ያላቸው ወንድሞች ናቸው። ኢንሻላህ እነሱንም አንድ ቀን ደግሞ ፈንድሬዚንግ እኛ ጋር እንደተደረገው እነሱ ጋር ምን ሊደረግ እናደርጋለን ተመካክረን ማለት ነው። ኢንሻላህ ጥሩ ነገር ነው። እነሱ አይሰጠሽን ጀዛኪላ
ወያኩም እና ታፕታፕ ኮፒ ሊንክ ሸር አድርጉ። በነገራችን ላይ ኡስታዝን ሰው ለምን እንደሚፈዝ አላቅም። ምን አይነት የድን ቅናት በውስጣቸው የለም መሰለኝ። ያ ጀማ አረብ ሀገር እስካላችሁ ድረስ ማለትም ስራ እስካላችሁ ውጭ ሀገር ሆናችሁ ስራ እስካላችሁ ድረስ ከኢትዮጵያ ስለምትሻሉ እያንዳንዱ ሸቃላ ካሁን በፊት ምን ብዬ አስረዳሁኝ። ቢያንስ ከማዳም ቤት እንኳ እስከምትወጡ 60 ሪያል ወይም 50 ሪያል የሚለው ቢከብዳችሁ ከ30 ሪያል 30 ሪያል ይሄ $10 የሚባለው ወይም በኪወት አንዲት ዲናር የምትባለዋ ወይም ግማሽ ዲናር 1 ዲናር ሳይሆን ግማሽ 1 ዲናር በስንት ብር እንደሆነ አላውቅም። ግማሽ ዲናር ብትሆን ደሞዝ መዳም ከምትሰጣችሁ ወይም ውጭ ሀገር ካለች ከምትሰሩት ስራ ትንሽ ያኒ ስራችሁ እስከሚቆም እኔ አሁን ምን ብያለሁ፣ ሂዲያዎችን አረብ ሀገር እስካለሁኝ ድረስ ማዳም ከምትከፍለኝ ደሞዝ እሰጣለሁ። ሲመቼ በየወሩ ያው ብዙ ጊዜ ለመላክ ስለማይመችኝ አመቱን እየጠቀለልኩ ነው የምሰጣቸው። የዚህ አመት ገና ውዝፍ አልብኝ አልሰጠውም እና ሌላ ብላችሁ መሬት ላይ በጣም ተቸግረናል ኡስታዝ። መሬት ላይ በየሰፈሩ ድሃ እየተለቀመ አስቤዛ እየተሰጠው እየከፈረ ነው። አሁን ባለፈ አንዱ ምን አለኝ፣ እዚህ ቲክቶክ ላይ ወጥቶ ሙስሊሞችን ለማበሳጨት ጀመረ። ምንም ውጤት እንደሌለ ክርስትና ኢንተርኔት ላይ ተሰብኮ ውጤት እንደማያመጣ የሚያውቁት ነገር ግን መንደር ለመንደር አስቤዛ እየገተቱ ድሃውን እያበላሹ ነው። እና በያላችሁበት አካባቢ ቻሪቲ አለ ወይ ብላችሁ አጣይቃችሁ ያ ቻሪቲው ያ ድርጅቱ እውነተኛ መሆኑን ህጋዊ መሆኑን ካረጋገጣችሁ በኋላ ከደሞዛችሁ 5 ብትሆን በተለይ ውጭ ሀገር ያላችሁ እባካችሁ እርዱን እያለ እየለመን ነው። ነገ ጧት ለገዛ ልጆቻችሁ ወንድም የሚሆናችሁ የድሃው ልጅ ነው። ነገጣት የኢድ ሰላት የአረፋ ሰላት የሚወጣው አብሯችሁ የድሃው ልጅ ነው። ነገጣት የእናንተ ልጅ መብቱ ቢነካ የሚጠይቅላችሁ የድሃ ልጅ ነው። የድሃ ልጅ የዘመድ ልጅ ሚስኪንን የማንረዳ ከሆነ ነገጧት በህይወታችን እጅግ ዋጋ የምንከፍልበት ነው ብለን ተናግረናል። መስሚያ ያላቸውም ኡስታዝ እስኪ እናንተ ነገሯቸው ቢገባቸው ኢንሻላህ እንመካከርና ከወንድሞች ጋር ብያቸዋለሁ። ባለፈውም ከኡስታዝ ያህያ ጋር አውርተናል። እንደ አይነት ነገር አንድ ቀን ፈንድሬዚንግ ስታደርጉ ጥሩ ብያቸው ነበረ። እኔ በሌለውበት አንድ ጊዜ ራሱ ቲክቶክ ላይ ያኔ ቲክቶክ ተጠቃሚ አልነበረም መሰለኝ ብዙ ቤት ምናምን አድርገው ነበረ ነገረውኝ ነበረ ያኔ ማለት ነው። እና ብዙ ኢፌክቲቭ እንዳልሆነ ውጤታማ እንዳልሆነ ነው የነገሩኝ። እና ምንድነው ማድረግ ያለብን ተመካክረን ሞል ምንድነው ሞል አልኩኝ። ይሄ ጎል እናደርጋለን ግብ እናመጣና ምንድነው የሚያስፈልገው ነገር የሚለውን ነገር በደንብ የተጠና ነገር እናደርግና ከዛ ፈንድሬዚንግ ነገር እንዲደረግ ማድረግ ይቻላል ማለት ነው ኢንሻላህ። በዙም ሚቲንግም ከተፈለገ ካስፈለገ እኛ አሁን ያደረግነው ባለፈው የህንፃው ማስጨረሻ የሰለምቴዎች ማረፊያ ማስጨረሻውን ብለን ያደረግነው በዙም ሚቲንግ እና እዚህ ቲክቶክ ላይ ነው። ቲክቶክ ላይ ናዊ ምናምን የኔን አካውንት ተጠቅመው እኔ ደግሞ ዙም ሚቲንግ ላይ ነበርኩኝ። ሁሉም ኡስታዞች ተገኝተው ኡስታዝ የሀያም ኡስታዝ ማን ነው አዋይደርም ኡስታዝ አህመዲን ጀበል ኡስታዝ አቡበከር ኡስታዝ ኑሩ ቱርኪ ምናምን ብዙ ኡስታዞች ብቻ እኔም ራሴ የማላውቃቸው ኡስታዞች መጥተው ሁሉም ነው ሲረባረቡ የነበሩት። እና ጉዳዩ የእንትን ጉዳይ አይደለም፣ የግለሰብ ጉዳይ አይደለም። እኔ ሀሳቡን ያመጣሁት ሰለምቴሽን የሚረዳ ተቋም ቢኖር ደስ ነበር የሚለኝ ንጽጽር ዝም ብዬ በሰራ ነገር ግን ሳንፈልግ ገብተንበታል ብለን ነው። ለዛ ነው ከዛ አንጻር ነው ኢንሻላህ ወደፊት አንድ ቀን ፕሮግራም እናደርግና አባላት እንዴት መሆን አለባቸው የሚለውንም እሱንም የሰለምቴዎችንም ጉዳይ እንሰራለን ኢንሻላህ ማለት ነው። ሌላ አዲስ ነገር ምንድን ነው? መሲ ጨርሰሻል? ባይዘው ይቅርታ ያው ጨርሻለሁ። ትንሽ የምጨምረው ምንድን ነው ኡስታዝ እንደሚታወቀው አፍሪካ ሀገራቶች ድሃ ሀገራቶች ናቸው እና ደግሞ እንደሚታወቀው ፖለቲካ ነገር አለበት። የኢቫንጀሊካኑ ፖለቲካ እንዳለበት ታውቃለህ። ምናልባት እዚህ ላይ ንጽጽር ስለምትሰሩ ያው ንግግር ደስ ስላላችሁ ስለሚችል ልትወውና የአፍሪካ ሀገራት ያው ሀገራችን እንደሚታወቀው ድሃ የበዛበት ነው። ቅድምም ተናግሬ ያለሁኝ ክርስትና ኦልሞስት ሶሻል ሚዲያ ላይ አካዳሚክ ማህበረሰብ ላይ ተሰብኮ ውጤት የማያመጣ ነገር ነው፣ የሞተ ያበቃ ነገር ነው። ስለዚህ ጀስት ድሃው ነው እየተሰረቀ ያለው እና መሬት ላይ የተወረደ ስራ ነው ዋጋ እየከፈልን ያለ ነው እና ማህበረሰባችን በቃ አይሰማም። እኔ የሆነ መርፌ ተወጋ ሁሉ እየመሰለኝ ነው። እኔ እኮ መጽሐፍ ቅዱስን ባላነብ ከሙስሊሙ አንጻር በቃ የለውም ነበረ። እጅግ በጣም እየተኛ ማህበረሰብ ነው። መሬት ላይ ዋጋ እየከፈልን ነው ካልኩኝ ያው 4 ዓመት የሚሰማኝ ጠፍቷል። እስኪ እናንተ ቢሰሟችሁ መሬት ላይ ኢቨን ሀታ መጅልሱ ኡስታዝ ሀታ መጅልሱ ገጠር አካባቢ ሄደው እንትን አይሉም ታውቃለህ። ገጠር መስጂድ የለም። በየቀበሌ አንድ አሰጋጅ ወይም አንድ ኢማም ሊኖር ይገባል። ጁማ ኹጥባ የሚያደርግላቸው ይገባል። አሁን ሰሞኑን ምን እንደሰማሁ ታውቃለህ? እዚህ ማዕከላዊ ኢትዮጵያ ላይ የገበያ ቀን እየሄዱ ጴንጤዎቹ እንትን ሲሏቸው ገበሬ ማህበር ነው እንዳለ አፋቸውን ከፍታ ብሎ ነው የሚያዳምጡት ጴንጤዎቹ ሲሰብኳቸው። ታስታውስ ከሆነ 90ዎች ላይ የኤችአይቪ እንትን ትምህርት ሲሰጡ ማህበረሰቡ ተሰብስቦ ሙዚቃ እንደሚከታተለው እንደዛ ነው የሚከታተሉት እነሱ ሲሰብኩ።
ሙስሊም መመለስ ነበረበት። አይ እንደዚህ አይደለም ብሎ ማስረዳት ሲገባቸው አፋቸውን ከፍተው ነው የሚናገሩት። ምክንያቱም ምንም ትምህርት አልተሰጣቸውም፣ አያውቁም። ይሄ በዘር ማንዘር የተላለፈ እስልምና ነው። ስለዚህም መጅልሱ መሬት ወርዶም እንዲሰራ ባካችሁ ንገሩልን። መሬት ላይ በጣም ዋጋ እየከፈልን ነው፣ በጣም ዋጋ እየከፈልን ኡስታዝ ከምትኸየለው በላይ ማለት ነው። ይህን ነው የምለው። ኢንሻላ አላህ ይርዳን፣ አላህ ያግዘን። ያው አዌርነስ ክሬት ማድረግ ነው ያለብን። ዙሪያችንን እንደ ሰንሰለት መያያዝ አለብን። እጅ ለእጅ ተያይዘን ያለን ልዩነታችንን አጥብበን አለመግባባቶች ቢኖሩ እንኳን በሹራ በማድረግ አሁን አሚርም ተመርጧል። በእኛ መካከል የንጽጽር እንትን ያን ነገር በመስራት አንደኛውን ሳይጎሽመው ተከባብረን አንድ ምትን ነው ያሉብን ችግሮች በጣም ሰፊ ናቸው። ችግሮቻችን ላይ ብናተኩር ጥሩ ነው የሚል ያለኝ ኢንሻላህ። ጀዛኪላ ኸይረን ጀዛ። የሀዊ ያለች ሀዊ፣ አሰላም አለይኩም። ዋሊኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው አይደል? አለን አለን። እሺ እንትን የተደበቀው እውነት የሚለው መጽሐፍ ሳውዲ ላይ አለ ብሎ አሉ። እኛም ገርሞናል። ሳውዲ ላይ እንደተቀመጠ 100 መጽሐፍ እንዳለ ሰማው እና እስቲ ያለውን ነገር ሳውዲ ያላችሁ ሰዎች መውሰድ ትችላላችሁ። የተደበቀው እውነት የሚለው መጽሐፍ እኔ ኢትዮጵያ የሚገባም ሰው ካለ እንደው ኢትዮጵያ በጣም ብዙ ሰው ይፈልገዋል፣ እኔም ራሴ ይፈልገዋለሁ። እና መግባት የሚችል ሰው ካለ የት ነው ያለው? ጅዳ ነው አይደል ያለው? የተደበቀ እውነት ወይስ የቁርአን ዳራ? የቁርአን ዳራ። ሶሪ ቀላቀልኩ እንዴ? የተደበቀ እውነትን በጣም ስለምወደው እሱን መጽሐፍ በቃ ካፌ አይጠፋም ማለት ነው። እሺ የቁርአን ዳራ የሚለው የመጀመሪያ መጽሐፌ ሳውዲ ያለ አሉ። ጅዳ ነው አይደል ያለው? ሳውዲ ነው። ቁጥር አለን ሳውዲ። በቅርብ ወደ ኢትዮጵያ የሚገባ ሰው ካለ ያናግረኝና ያንን መጽሐፍ ይዞልን እንዲመጣ። 100 መጽሐፍ ምናምን አካባቢ ላይ ነው ያለው ማለት ገርሞኛል። ራሱ እኔ መኖሩንም አላውቅም ነበረ። አሁን በቅርብ ቀን ነው የሰማሁት። ስለዚህ የምትፈልጉ ሰዎች ካላችሁ፣ ሳውዲ የምትኖሩ ሰዎች ካላችሁ ውሰዱ ወደ ጂዳ ምናምን አካባቢ ላይ። ካልሆነ ደግሞ ኢትዮጵያ ውስጥ በጣም መጠቀም የሚፈልጉ ሰዎች አሉ ያን መጽሐፍ ማለት ነው። እና የሚገባ ሰው ካለ ላላ ብለው ወደ ኢትዮጵያ በሚገባ ሰው ብትልኩልን። ምናልባት 100 መጽሐፍ ላይቻል ይችላል፣ ግን 25፣ 30፣ 40፣ 50 እያደረጋችሁ ብትልኩላቸው ኢትዮጵያ ያሉ ሰዎች በጣም መጠቀም ይፈልጋሉ። አይ ቲንክ ቁርአን ላይ የተሰጡ ሽባቶች መልስ የተሰጠበት መጽሐፍ ነው የቁርአን ዳራ የሚለው መጽሐፍ። ስልኳ አለሽ የልጅቷ? አለ ሳውዲ ያለ ሰው በቅርብ ወደ ኢትዮጵያ ሊመጣ የሚችል ሰው አይደለ? ምን ፈልገዋለን? ግማሹን ደግሞ እዛው ለሚፈልግ ሰው ነው። ኡስታዝ ስንት መጽሐፍ ወደዚህ መጣ፣ ስንት መጽሐፍ ደግሞ እዛው ሰዎች ካሉ አሁንም ሳውዲ ያላችሁ ልጆች መውሰድ ትችላላችሁ እየተነጋገራችሁ። እኔ አላውቅም ራሱ የት እንዳሉ ሳውዲ ያላችሁ ልጆች፣ ሳውዲ ውስጥ የምትኖሩ ልጆች በተለይ ጂዳ የሚባለው አካባቢ ላይ ሪያድ ምናምን የምትኖሩ ሰዎች መጽሐፉን ውሰዱት አሉ። ሀናን አለች እስቲ አለ የሚል ሰው ሳውዲ ያለ ሰው